አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሩቅ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ውዶቼ ጾም እንዴት እያረጋችሁ ነው? እኛ ጋር አልሐምዱሊላህ አድርጎናል። ዛሬም እንግዲህ እንደተለመደው አንዳንድ ጥያቄዎቻችሁ መልስ ላይ የተመረኮዘ ቪዲዮ እንግዲህ ሰርችላችኋለሁ ማለት ነው። አኪድ ቁም ነገሮች እንደምትጨብጡባቸው መልስ ጥያቄ የጠየቃችሁ ሰዎች ደግሞ መልሳችሁ እንደሚመለስ እርግጠኛ ነኝ። ወደ ቪዲዮ። የዛሬው ጥያቄ የኔ ጥያቄ መብራት ከሌለበት ቦታ መስራት ይቻላል ወይ? ማለቴ ገጠር ትላለች እህታችን። ገጠር መስራት ይቻላል፣ መብራት የሌለበት ቦታ መስራት ይቻላል። ያ ማለት ግን ዶሮቹ መብራት አይፈልጉም ማለት አይደለም። ግን ሌላ መብራት ማለት ከኤሌክትሪክ ውጭ መብራት ሊሰራበት የሚችሉበትን ሲስተም መጠቀም ትችያለሽ። ምሳሌ አንደኛ አቅም ካለሽ በጄኔሬተር መጠቀም ትችያለሽ። ሁለተኛ ደግሞ ማለት ለዛ አቅም የማይኖርሽ ከሆነ ደግሞ በፀሐይ ብርሃን የሚሰሩ አምፖሎች አሉ፣ ወይም ደግሞ በሶላር የሚሰሩ መብራቶችን ልትጠቀሚላቸው ትችያለሽ ማለት ነው። ምክንያቱም አብዛኛውን ጊዜ ቀን ላይ ነው ዶሮቹን ቼክ የምታረጊያቸው፣ አብራሻቸው የምትሆኛቸው፣ የተለያዩ ነገሮችን የምታደርጊ ቀን ላይ ነው እንጂ ምሽት ላይ አይደለም። ለዛ ቢያንስ አስፈላጊ ከሆነ መብራቱ የሚያስፈልገው ማታ ከምሽቱ 1 ሰዓት እስከ 4 ሰዓት ቢሆን ነው። ያን ጊዜ ደግሞ በሶላር መጠቀም ትችያለሽ ማለት ነው። ማለት ከበር ማድረግ ትችያለሽ። ወደ ቀጣይ ጥያቄ ስናልፍ ደግሞ የኔ ጥያቄ የስጋ ዶሮ ነው ወይስ የእንቁላል አዋጪ ትለናለች እህታችን። የስጋ ዶሮም የእንቁላል ዶሮም በደንብ ከሰራሽው አዋጪ ነው። ግን በአጭር ጊዜ ውስጥ በደንብ ለውጥ ልታመጭበት የምትችዩ የስጋ ዶሮ ነው። እኔ እንቁላል ዶሮ ነው ማረባ። ትክክለኛው ነገር ግን የስጋ ዶሮ በደንብ አዋጪ ነው። ምክንያቱም ከአንቺ ጋር የሚቆዩት ቆይታቸው 45 ቀን ብቻ ነው። ያው እንደተፈለፈሉ አምጥተሽ 45 ቀን ትቀልቢያቸዋለሽ። ከዛ ለስጋ ይወጣሉ ነው የሚሆነው። የእንቁላል ዶሮች ደግሞ 2 አመት ሙሉ አንቺ ጋር ነው የሚቆዩት። ያ ማለት ግን ልዩነቱ ምንድነው? ወይም ያንን ማድረግ ያልቻልንበት ምክንያት ምንድነው ካልሽኝ፣ ምሳሌ አንደኛ ፍላጎትሽ ወስነዋል። ሁለተኛ ደግሞ ኢንቨስት የምታረጊው ገንዘብ። ያ ማለት ለእንቁላል ዶሮ ኢንቨስት የምታረጊው ለእንቁላል ዶሮ ቢያንስ ለ7 ወር አካባቢ ኢንቨስት የምታረጊውን ለስጋ ዶሮ ሲሆን ግን በአንድ ወር ውስጥ ያን ያክል ኢንቨስትመንት ሊጠይቅሽ ይችላል ማለት ነው። ሶ ልዩነቱ ምንድነው? የስጋ ዶሮ ላይ በደንብ ኢንቨስት ማድረግ ይኖርብሻል። በደንብ ኢንቨስት የምታረጊው ነገር ይኖራል። ኢንቨስት ባደረግሽ ግን እንደነገርኩሽ 2 ወር ባልሞላ ጊዜ ውስጥ እጥፉን ይመልስልሻል። እንደዛ ነው የሚሆነው። ስለዚህ አቅም ካለሽ በትክክል ልትሰሪው ከሆነና አቅም ካለሽ ሪኮመንድ ማድረግሽ የስጋ ዶሮን ነው። ያ ማለት ግን የስጋ ዶሮን ቀጥታ አምጥተሽ አርብተሽ ከዛ በኋላ ማለት አሳድገሽ ቀጥታ ትርፋማ ትሆኛለሽ ማለት አይደለም። በዛ ውስጥ ስታልፊ የሚያጋጥሙሽ ነገሮች ሊኖሩ ይችላሉ። ልክ እንደዚህ ደግሞ አጭር ጊዜ ስለሆነ አንቺ ጋር የሚቆዩት ከስተመር ቀድመሽ መያዝ ይኖርብሻል። ማለት አሳድገሽ ቀጥታ ለሽያጭ ሲደርሱ ሊረከብሽ የሚችል ሰው ማዘጋጀት አለብሽ አስቀድመሽ ማለት ነው። እሺ ቀጣይ ጥያቄ እንቁላል የማይጥሉትን እንዴት ታውቂያቸዋለሽ ሩቂ ይላል። እንዴት አውቃቸዋለሁ መሰለሽ? እንቁላል የሚጥሉትን የማይጥሉትን ብሎ መለየት የለም። ምሳሌ የኔ ዶሮች 1000 ናቸው። የማገኘው ምርት ግን 80% ነው። 1000 ዶሮ አለ ማለት 1000 ሙሉ ይጥላል ማለት አይደለም። አይጥልም። በፐርሰንት ግን ያው ከፍም ዝቅም ያለ ፐርሰንት ቢያንስ ከ80% ያላነሰ ማክሲመም ህመም ካልገባ በስተቀር። ህመም ከገባ አይኖ በጣም እንትን ምርት ሊቀንስ ይችላል። ህመም ካልገባ ግን ትክክለኛ ከ80% ያላነሰ ምርት ይሰጣሉ 1000ዎቹ ዶሮዎች ማለት ነው። ያ ግን ያው እየተቀያየሩም ሊሆን ይችላል፣ ከቀን ቀን እየተራረፉም ሊሆን ይችላል፣ የማይጥልም ሊኖር ይችላል። ያንን ነገር መለየት አትችሉም። ያው አብረው ነው የሚቀለቡት፣ አብረው ነው የሚኖሩት፣ መለየት ስለማይቻል ማለት ነው። ሶ በቃ ይሄ መለየት የሚባለው ነገር አይታሰብም። እሺ ቀጣይ ጥያቄ ያኔ ጥያቄ እንዴት ነው ቆሻሻቸውን የምታጸጀው ሩቂ ይላል። ያው ሪፕላይ ተደርጎ መልስ ተሰጥቷታል። በአካፋ ይሰበሰባል፣ በማዳበሪያ መልክ ይሸጣል፣ ምርጥ ኮምፖስት ነው
ይፈልጉታል አትክልት ቦታ ያላቸው ድርጅቶች ብላ መልሳልሻለች ሰሚራ። አው በነገራችን ላይ በአካፋ ይሰበሰባል። ያ ማለት ግን ዶሮቹ እያሉ አይደለም የሚሰበሰበው፣ በአካፋ ይሰበሰባል ስትል ማለት ነው። አይጸዳም። በጣም የሚገርመው ሁኔታ ቦታው ሌላ ቆሻሻ ካለ ነው እንጂ የነሱ ዶሮ ኩሳቸው አይጸዳም። እዛው እርጥበት ብቻ እንዳይኖር መቆጣጠር ብቻ ነው የሚጠበቅባችሁ። ለምን ቶሎ መድረቅ ስላለበት። የማይደርቅ ከሆነና እርጥበት የሚነካው ከሆነ ሌላ በሽታ ይፈጥርባቸዋል። ከዛ ውጭ ግን ኩሳቸው አይጠረግም፣ እዛው ይደርቃል። ከደረቀ በኋላና በደንብ ከተጠራቀመ በኋላ ዶሮቹ ከ2 አመት በኋላ ሲወጡ እንትን ይደረጋል ማለት ነው። በአካፋ ይሰበሰባል፣ በስርዓት በኪሎ ይሸጣል። የነሱ ዶሮ ኩስ ለአትክልት ቦታ በጣም ነው የሚፈለገው፣ ለማዳበሪያነት በጣም ነው የሚፈለገው፣ ለከብቶች መኖ ይዘጋጅበታል። በጣም ለብዙ ነገር አስፈላጊ ነውና ቆሻሻቸው ተሰብስቦ ያው መጨረሻ ላይ ለሽያጭ ይቀርባል ማለት ነው። ግን እነሱ ያሉ የሚጸዳ ሌላ ቆሻሻ ካለ ነው እንጂ የነሱ ዶሮ ኩስ ለነሱም በሽታ አያመጣም፣ ለቤቱም የተለየ ነገር አያመጣም። የተለየ ሽታ እንኳን አካባቢ መረበሽ ምናምን የሚባል ነገር እንኳን ካለ እርጥበት ካለ ነው እሱ ነገር ሊመጣ የሚችለውና እሱን ነገር መቆጣጠር ብቻ ነው የሚጠበቅባችሁና አይጸዳም። እሺ ቀጣይ ጥያቄ ደግሞ እንዴት ነሽ? እኔ ዶሮ የማረባው በኬጂ ነው፣ ግን ቅንቅን ወይም ቅማል ይዟቸዋል። ምን ላድርግ? ሌላው ደግሞ በስንት ወራቸው ነው እንቁላል መጣል የሚጀምሩት? የኔ 5 ወራቸው ነው። በስንት ጊዜ ነው የሚጥሉት? መልካም ጾም። አመሰግናለሁ ወንድሜ። የመጀመሪያውን ጥያቄ ባለሙያ ጠይቄ ከኔ የተሻሉ ሰዎችን ጠይቄ ኤክስፒሪየንስ ያላቸውን በሚቀጥለው ቪዲዮ የምመልስልህ ይሆናል። ምክንያቱም እኔ የዚህ አይነት ቻሌንጅ አላጋጠመኝም፣ መፍትሄውንም ማለት ሶሉሽኑንም አላውቀውም። ይሄ ነው ብዬ የምነግርህ ነገር የለም። ሁለተኛው ደግሞ ከ4 ወር ማለት ያው 2 ወር ሆኗቸው ነው እኛ ጫጩቶቹን የምንገዛቸው አይደለም። ከ2 ወር ከሆናቸው በኋላ እኛ ጋር 3 ወር ሳይሆን ቢያንስ 2 ሳምንት ገባ ይላሉ መሰለኝ። 3 ወር ማለት 2 ወር ከ2 ሳምንት አካባቢ ጀምሮ ሁሉም መጣል ባይችሉም አንዳንዶቹ ግን ያው የሚጀምሩበት ወቅት ነው። የኔ ልክ እንደዛ ነው የጀመሩት። ማለት ከ2 ወር ከ2 ሳምንት በኋላ ኦልሬዲ ጀምረዋል። ከዛ ሙሉ በሙሉ ግን ጥሩ ፐርሰንት በሚባል ደረጃ መጣል የጀመሩት አንተ እንዳልከው ከተወለዱ 5 ወር ሲሞላቸው ወይም እኔ ጋር ከመጡ 3 ወር ሲሞላቸው ነው ማለት ነው። ስለዚህ ትክክለኛ እንትናቸው ትክክለኛ የመጣያ ወቅታቸው 5 ወራቸው ላይ ነው። ልክ ነው። ከዛ ባለፈ ፈጣሪ እርዳ። ንጽህና ባለመጠበቅ የሚመጣ ይመስለኛል። ያው ገምቶ መመለስ ባይቻልም ግን ደግሞ ንጽህናና አንዳንድ ጊዜ ደግሞ የኬጁም ቢሆን እየወጣ በደንብ መጸዳት ያለበት እንትን አለና እሱን ነገር ብታረግ አሪፍ ነው። ከዛ ባለፈ ያው ባለሙያ እንትን ብዬ አማክሬ ያለውን ነገር አሳውቃለሁ። በተረፈ ደግሞ ምንም ነገር አያሳስባችሁ፣ ውጤታማ የሚሆነው አላህን ተወክላችሁ መስራት ስትችሉና በቃ አላህ ሲደግፋችሁ ነው። በነገራችን ላይ ይሄ ማለት አንዳንዶቻችን ኢንቨስት ለማድረግ በጣም ነው የምንጨነቀው፣ በጣም ከምነግራችሁ በላይ ማለት ብንከስርስ፣ በዚህ ቢወጣስ፣ በዚህ ቢወርድስ። ግን ደግሞ ኢንቨስት ካላረግን የሆነ ነገር ወጪ አውጥተን ስራ ካልጀመርን መክሰሩም ማትረፉም ሊመጣ አይችልም እና ከመሞከር ነው ሁሉም ነገር የሚቀረው። ስለዚህ በርቱልኝ። ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እንግዲህ ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። በተረፈ አሁንም ጥያቄ ካላችሁ በቻልኩት አቅም የእናንተን ፍላጎት ለማሟላት እንደተለመደው እጥራለሁ ማለት ነው። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።